ወርቅ በቅርቡ ክብረት ያነሰ ዋጋ ሊኖረው ይችላል። እኔ አላልኩም። 16 ሳይክ የተባለች አስትሮይድ በምድር ላይ ያለውን ሰው ሁሉ ቢሊዮነር የሚያደርግ ወርቅ ይዛለች የሚል ቫይራል ወሬዎች በየቦታው እየተናፈሱ ነው። ይህ አስትሮይድ 700 ኳንቲሊየን ዶላር ወርዝ ያደርጋል ተብሎ ይገመታል። ቁጥሩ እንደኔ ግራ ካገባቸው 18 ዜሮ ያለው ቁጥር ነው። ግን እስቲ እውነታው ምንድን ነው? ናሳ ከ2 ዓመት በፊት ወደ ሳይኪ መንኮራኩር ልኳል። ግን ዓላማው ወርቅ መቆፈር ሳይሆን ሳይንቲስቶች ይህ አስትሮይድ ወደ ፕላኔትነት ለመቀየር በፕሮሰስ ላይ ያለች የቀረች በመሆኗ የፕላኔቶችን ውስጠኛው ኮር ፓርት ለማጥናት ብቻ ነው። በተጨማሪም እዛ ውስጥ ወርቅ ስለመኖሩ እርግጠኛ አይደሉም። አብዛኛው የሳይንስ ዳታ የሚያሳየው አስትሮይዷ በብዛት አይረንና ኒኬል ነው እንጂ ወርቅ እንዳልሆነች። እንበልና ወሬው እውነት ቢሆንና ያን ሁሉ ወርቅ ወደ ምድር ብናመጣው ሁላችንም ቢሊዮነር እንሆናለን? አንሆንም። እንደ አልሙኒየም አስቡት። ድሮ አልሙኒየም ማግኘት በጣም ከባድ ስለነበረ ከወርቅ ይበልጥ ውድ ነበረ። በቀላሉ እሱን ማምረት ስንጀምር ግን ዋጋው እየቀነሰ መጣ። ወርቅንም እንደ አሸዋ ገበያው ላይ ብናጥለቀልቀው ዋጋው ይረክሳል። አስትሮይድ ማይኒንግ ለወደፊት ጠፈር ላይ ነገሮችን ለመገንባት ምርጥ ነው እንጂ መሬት ላይ ላለ ሰው በአንድ ጀንበር መበልጸጊያ መንገድ አይደለም። ስለ ቴክኖሎጂና ስፔስ ኢንተረስትድ ከሆናችሁ ፎሎ ናፍቴክ። ፒስ አውት።